አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። አላህ ከቀብር ቅጣት ይጠብቀው። አላህ ከቀብር ቅጣት ይጠብቀው። ያ ረቢ አላህ ከቀብር ቅጣት ይጠብቀው። ይሄንን ቪዲዮ ለሁሉም እንዲደርስ ሸር ኮፒ ሊንክ እያደረገ ለብዙ ሰው ያዳረሰውን ሰውዬ የአላህ መልእክተኛ ምን አሉ? ለውላ አላ ተዳፈኑ አትቀባበሩም ብዬ ባልፈራ ኑሮ ለዳዕውቱላሃ አላህን እለምነው ነበር አዩስሚዐኩም እንዳሰማችሁ ሚን ዓዛቢል ቀብር የቀብርን ቅጣት እንዳሰማችሁ ለምነው ነበር አሉ። ነገር ግን የቀብርን ቅጣት ሰምተን ኑሮ ችለን እናቶቻችንን ወደ ቀብር ይዘን ሂደን ቀብረን አንመለስም። አባቶቻችንን ያንን እየሰማን ወደ ቀብር ይዘን ሂደን አንቀብራቸውም። ልጆቻችንን ያንን እየሰማን ወደ ቀብር ይዘን ሂደን አንቀብራቸውም። የአላህ መልእክተኛ አንዴ የቀብር አጠገብ ተክዘው ተቀምጠዋል። በያዙት እንጨት መሬቱን እየቆፈሩ ባሉበት ሰዓት ፈረፈዐ ረእሰሁ ራሳቸውን ቀጥ አደረጉና ፈቃል የአላህ መልእክተኛ ብለዋሉ ኢስተዒዙ ቢላሂ ሚን ዓዛቢል ቀብር፣ ኢስተዒዙ ቢላሂ ሚን ዓዛቢል ቀብር፣ ኢስተዒዙ ቢላሂ ሚን ዓዛቢል ቀብር። ከቀብር ቅጣት በአላህ ተጠበቁ፣ ከቀብር ቅጣት በአላህ ተጠበቁ፣ ከቀብር ቅጣት በአላህ ተጠበቁ አሉ። ቀብር ቅጣት አለው ወንድሞቼ፣ ቀብር መከራ አለው፣ ቀብር ጭንቀት አለው፣ ቀብር ስቃይ አለው። አንዳንዱን ሰው ቀብሩ ያጣብቀዋል። ቀኝ ጎኑ ከግራ ጎኑ እስከሚተላለፍ ድረስ ጧትና ማታ ወደ እሳት እየተቀረበ በእሳት የሚቀጣ ሰው አለ። የእሳትን ልብስ የሚለብስ ሰው አለ። የጀሃነም በር ተከፍቶለት ጀሃነምን የሚመለከት ሰው አለ። ቀብርም ውስጥ ስቃይ አለ። ቀብርም ውስጥ ጭንቀት አለ። አሚን ያለውን አላህ ከቀብር ቅጣት ይጠብቀው። ኮፒ ሊንክ ያደረገውን